ባክሙ ሰባቤት እንቋ ሀበ እዩ ግዕዝ ሚዲያ ኢዩኤል ባሪያ ጋብር በሰላም መጻይክሙ እንኳን ወደ እዩ ግዕዝ ሚዲያ በሰላም መጣችሁ። በልሳነ ግዕዝ ዘንትዋነኝ ዘንትማሃር ቦቱ በግዕዝ ቋንቋ የምንማማርበት ቤት መካን ነው። እፎሃለኩሙ እፎሃለወላዌ እንቋ አብጽሐክሙ እንቋ ህቡራ አብጽሐና እንኳን አደረሳችሁ። እግዚአብሔር ይሴባህ አብጽሐና እስከዛቲ መዓልት አርአየነ ማይለቅቶ ለዝ አብይ ጾም የዚህ አብይ ጾም መጨረሻውን አደረሰን። እግዚአብሔር ይመስገን። ፎ ነበረ ጾም በሀቤክሙ በእናንተ ዘንድ እንዴት ነበር ጾም? ጾመ ሁዳዴ ፎ ነበረ። እግዚአብሔር ይሴባህ አምን እትሴፈው ከመዘ ዘገብክሙ አው ከመዘ አስተጋባይክሙ ብዙሃ አብየ ነገር። ከመዘ አስተጋባይክሙ ማለት አስተጋብአ ማለት ሰበሰበ ማለት ነው። ዘገበ ማለትም ሰበሰበ ማለት ነው። ብዙ በረከቶች እንደሰበሰባችሁን አስባለሁ። ናሁ ሃሎነ እንዘንዌጥን ሰሙነ ሕማማት የሕማማት ሰሙን እየጀመር ነው። እንኳን አደረሳችሁ። እግዚአብሔር ይሴባ። ይህ የሕማማት ሳምንትን በሰላም ጨርሰን ለብርሃነ ትንሣኤው በሰላም እንድንደርስ እግዚአብሔር ይፍቀድለነ። እግዚአብሔር ይፍቀድለነ። እስኩ እመ ኮንክሙ ሐዲሳን ለዚህ ቤት ሰናይ መካን ሀበ ሰናይ መካን ውእቱ ዘመጻእክሙ። ለዚህ ቤት አዲስ ከሆናችሁ ሀበ ሰናይ መካን ማለት ወደ ጥሩ ቦታ መጥታችኋል። ርቱዕ መካን ውእቱ ትክክለኛ የግዕዝ ቦታ ነው። እንገሰ እፎ ነበረ ጾም እፎ ሀለፈ ጾም። ጾም እንዴት ነበር ያለፈው? እግዚአብሔር ይሴባህ በሀቤም ጥቀ መስተፈስህ ጊዜ ነበረ በእኔ ዘንድ። ጥቀ ማለት እጅግ ማለት ነው። መስተፈስህ ካላችሁ አስደሳች ጊዜ ነበር። ሰብስክራይብ ማድረጋችሁን አትርሱ። ስእለክሙ አው አሃትተክሙ ከመ ትጽንዑ ምስሌ እስከ ማይለቅት ከእኔ ጋር እስከ መጨረሻ እንድትቆዩ እጠይቃችኋለሁኝ። ሰናይ እስኩ ዮም እመ እግዚአብሔር ይፈቀድለነ ዛሬ ማለት ነው። ዮም እግዚአብሔር ቢፈቅድልን ስለ ሰሙነ ሕማማት አሁን ሰሙነ ሕማማት አይደለ ምን ጀምረው ወይም ያለንበት። ስለዚህ ስለዛ ማውራት እንጀምራለን። እግዚአብሔር ይፍቀድለነ። ጽንዑ ምስሌ እስከ ማይለቅት ጽንዑ ማለት ቆዩ ማለት ነው። ጸናይኩ ማለት ጠበቁ ቆየሁ ማለት ነው። አው ጽናሃኒ ካላችሁ ጠብቀኝ ማለት ነው። ለሆነ ሰው ጽናሃኒ ካላችሁ ጠብቀኝ ማለት ነው። አሁን ጸናይኩዋ ካልኩን ጠበቅኳት እንደማለት ነው። ጽኑ ምስሌ እስከ ማይለቅት ካልኳችሁ ማይለቅት ማለት መጨረሻ ማለት ነው። አምን ወእትሴፎ ከመዘ ታስተጋብኡ ብዙሃ አበይተ ነገረ ትልቅ ነገሮች እንደምትሰበስቡ ተስፋ አደርጋለሁ። ዴሉክስ ፕሮፐርቲ ቤት እንካችሁ እያላችሁ ነው። በ4 ሚሊዮን ሙሉ ክፍያ ብቻ 41 ካሬ ቤት እንስጣችሁ። እንደናንተ ፍቃድ ምርጫ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ አለን። የበዓል ቅናሽ ላይ ነን። የበዓል ቅናሹ ትንሣኤ ላይ ያልቃል እያሏችሁ ነው። በዚህኛው ስልክ ማግኘት ትችላላችሁ። በሀክሙ ሰባ ቤት አፓርታማ ቤት በ4 ሚሊዮን ሙሉ ክፍያ ብቻ መሀል ፒያሳ እየተሸጠ ነው። እንገሰ ከመእፎ ሃሎ ተደልዎ ሃሎ ኩሙኑ እንዘ ትትዳለው ተደለወ ማለት ተዘጋጀ ማለት ነው። ድልው ካላችሁ የተገባ የተዘጋጀ ማለት ነው። ድልው ውእቱ ከመነት ማር ካላችሁ እንድንማር ይገባል። ድልው ውእቱ ከመነት ማር ልሳነ ግዕዝ ካላችሁ ግዕዝ እንማር ዘንድ ይገባል ማለት ነው። እና እንዴት አለ ዝግጅት እፎ ይመስል ተደልዎ ከመዘይት አወቅ ከመዘይት አመር ሰሙነ ሕማማት ልሉይ ውእቱ ልሉይ ፍሉጣን ዕለታት እሙንቱ ልሉይ ማለት ለለየ ማለት ለየ ማለት ነው። ልሉይ መዓልት ካላችሁ የተለየ ቀን ማለት ነው። በሀቤነ ልሉያን እሙንቱ ልሉያን ማለት የተለዩ ናቸው። ልሉያን ማለት የተለዩ ማለት ነው። ልሉይ መካን ውእቱ ካላችሁ የተለየ መካን የተለየ ቦታ ነው ማለት ነው። መካን የሚለው ሁለት ትርጉም ያለው መካን ቦታ ማለት ነው። ስታጠቁት መካን ካላችሁ እግዚአብሔር ፍሬ ያልሰጣት እንደማለት ነው። ሰናይ
ልሉያን እሙንቱ ፍሉጣን እሙንቱ በስርዓቱን ልሉ ይወቱ ስርዓቱም የተለየ ነው። በቤተክርስቲያን ላይ የሚደረገው ስርዓት የተለየ ነው። ክርስትና የለም ታውቃላችሁ፣ ፍትሐት የለም፣ ቅዳሴ የለም። ከዕለተ ሐሙስ ውጭ ብዙ ነገሩ ልሉይ ነው እና ዘንትዜከር ቦቱ ከመዘሞተ ከመዘሞተ ወከመዘ ተወክፈ ማለት ተቀበለ ማለት ነው። ውኩፍ ካላችሁ ውኩፍ ውእቱ በሀቤ ቃልከ ካላችሁ ለወንድማችሁ ቃልህ በእኔ ዘንድ የተቀበለ ነው ወይም ተቀብየዋለሁ ማለት ነው። ተወከፍኩ ማለት ተቀበልኩ ማለት ነው እና በእንቲአነ ካላችሁ ስለኛ ማለት ነው። ዘበእንቲአነ አንልም፣ ዘበእንቲአነ ሀመ ወሞተ እንላለን። ስለኛ ታመመ ሞተ እንላለን። ዘበእንቲአነ ካላችሁ ስለኛ ማለት ነው። ዘበእንቲአየ ካላችሁ ስለኔ ማለት ነው። ወይም ዘበእንቲአከ ካላችሁ ስላንተ ማለት ነው። ዘበእንቲአሃ ካላችሁ ዘበእንቲአሃ ለቤተ ክርስቲያን እንል የለ ስለ እሷ እንደማለት ነው። ዘበእንቲአነ ተወክፈ ሕማም መንከራ ስለኛ ብሎ ተቀበለ። ይህንን እንዘንሃሊ ዘንተ ሃሌ ማለት አስብ ማለት ነው። እንዘንሃሊ ዘንተ አው እንዘንሃስብ ዘንተ በአንቃይዶ ህሊና ሀሳባችንን ወደ ላይ አንቃይዶ ማለት አንጋጠጠ፣ ወደ ላይ ተመለከተ ማለት ነው። እየተመለከትን ሞቱን ስለኛ በእንቲአነ ዘተወክፎ መንከራ ጸዋተወ መንከራ የምናስብበት ጊዜ ነው፣ ወቅት ነው። ሰናይ ወጠነ እስኩ ወጠነ ማለት ጀመረ ማለት ነው። አሁን ለምሳሌ ወጥን ካላችሁ ጀምር ማለት ነው። ንዌጥን ካላችሁ እንጀምር ማለት ነው። በከመፎ ሃሎ በሀቤክሙ ለተወክፎ አው ለወጥኖ ዝንቱ ጊዜ አምጣን እፎ ተደለውክሙ ምን ያክል ተዘጋጃችሁ። አምጣን ማለት መጠን ማለት ልክ ማለት ነው። አምጣን ማለት በብዙ ቁጥር ሲሆን ለምሳሌ መጠን ካላችሁ ልክ ማለት ነው። መጠንኩ ካላችሁ መጠንኩ ማለት ለካው ማለት ነው። ለካው ማለት ነው። እና እንዴት እየተዘጋጃችሁ ነው? ምን ለማድረግ እያሰባችሁ ነው? ከመዘይት አወቅ ብዙሃ ጊዜ ብዙ ሐሳብ እመይት ካሎ ከተቻለው ያውር ሀበ ምኔት ማለት ገዳም እንደማለት ነው። አው ገዳምም ማለት ትችላላችሁ። ገዳም ሁለት ትርጉም ነው ያለው። ገዳም ማለት በረሃ ተብሎም ይፈታል። ገዳም ብሎ ምኔት ብሎም ገዳም ማለት ይቻላል ማለት ነው። ብዙ ሐሳብ ይትፈለጥ ተፈለጠ ማለት ተለየ ማለት ነው። ፍሉጥ የተለየ ማለት ነው። በልሳነ ትግርኛ ፈለጠ ማለት አወቀ ማለት ነው። ለምሳሌ ፈሊጠ ካላችሁ አወቅኩኝ ማለት ነው በትግርኛ። በግዕዝ ግን ልሉ ይወቱ ይትፈለጥ ይትሌለየ በልሳን ግዕዝ ፈለጠ ማለት ለየ ማለት ነው። ብዙ ሐሳብ ይትፈለጥ ትዕይንት ማለት ብዙ ትርጉም አለው። አንዱ ትርጉሙ ከተማ እንደማለት ነው። ከተማ ይወጣል። በኢነዛሃሎ በትዕይንት ሐዋኪ ድምፅ ሆከ ማለት አወከ ማለት ነው። ሆኩኒ ካላችሁ ረበሹኝ አወኩኝ እንደማለት ነው። ወበእንተ ዘይተሃወክ ብዙ ሐሳብ ይትፈለጥ አው ይትሌለይ አው ይወፅእ አፍአ ትዕይንት ከትዕይንት ይወጣል። አፍአ ማለት ውጭ እንደማለት ነው። ለምሳሌ አፍአ ቤቴ ካላችሁ ከቤቴ ውጭ ማለት ነው። ወይም አፍአ ሀገር ካላችሁ ውጭ ሀገር እንደማለት ነው። ይትፈለጥ ወይ ይትሌለይ አፍአ ትዕይንት ከትዕይንት ይወጣል፣ ከከተማ ይወጣል። ይሐውር ሀበ ምኔት ወደ ገዳም ይሄዳል። ብዙሃ ጊዜ ሆኒ ያይልፍ በውእቱ መካን በዛ መካን ሙሉ ጊዜውን ያሳልፋል ማለት ነው። ሰናይ እመኮንክሙ ሐዲሳን ለዚህ ቤት ኢትርስኡ ገቢሮተክሙ አውረሲዮተክሙ ሰብስክራይብ ማድረጋችሁን አትርሱ። ዴሉክስ ፕሮፐርቲ ቅድም ስላችሁ እንደነበረው ለእናንተ የሚሆን የበዓል ቅናሽ ይዞ መጥቷል። በ4 ሚሊዮን ሙሉ ክፍያ ብቻ ቤት እየሸጥን ነው፣ መታችሁ እንደ ፍላጎታችሁ መውሰድ ትችላላችሁ እያሏችሁ ነው። የሞርቴጅ አገልግሎት የዲያስፖራ ሪኳየርመንት ለምታሟሉ ይዘንላችሁ መተናል። በ20 ዓመት የምትከፍሉበት መንገድ እያሏችሁ ነው። በዚህ ስልክ ማግኘት ትችላላችሁ። ንትመየጥ እንመለስ። ወበእንተዝ ብዙ ሰው ይሄዳል። አፍአ ሀገር ይወፅእ አፍአ ትዕይንት ይሐውር ያይልፍ ጊዜሁ
ሰሙነ ሕማማት አፍአ ሀገር ወይም አፍአ ትዕይንት ከተማ ወጥቶ ያሳልፋል። ካልአነኒ ንሐውር ዘልፈ አው አዝሊፈነ ንሐውር ሀበ ከኒሳ ማለት ቤተክርስቲያን ማለት ነው። ቤተክርስቲያንም ማለት ትችላላችሁ። ዘልፈ ማለት ሁልጊዜ ማለት ነው። አዝሊፈነ ንሐውር ካላችሁ አብዝተን እንሄዳለን እንደማለት ነው። ወይም ብዙ ጊዜ በፈድፋድ ድልውእቱ ለአሐዱ ሰብ ከመ ይሐውር ዘልፈ ሀበ ቤተክርስቲያን ድልውእቱ የተገባ ነው። ከመ ይሐውር ለሰብ ሀበ ቤተክርስቲያን ወደ ቤተክርስቲያን ይሄድ ዘንድ ድሉ ነው የተገባ ነው። ግን በሰሙነ ሕማማት ያፈደፍድ አፈድፈድኩ ማለት አበዛው ማለት ነው። አሁን በፈድፋድ ማለት በብዛት ማለት ነው። ወይም ብዙሃ ማለትም ትችላላችሁ። የሐውር የኃይልፍ ጊዜው በተመስጦ በአብይ ተመስጦ ነው። በልሳነ ግዕዝ ወበልሳነ አምሐራ እሩያን እሙንቱ እኩል ናቸው እና ጊዜውን በዛ መንገድ ያሳልፋል። ይዜከር እግዚእነ ኢየሱስ ክርስቶስ ምንተ ከመዘ ፈደየ ሎቱ። ፈደየ ማለት ከፈለ ማለት ነው። ፈደየ ሎቱ ካላችሁ ምን እንደከፈለለት ይዜከር። ተዘከረ ማለት አስታወሰ ማለት ነው። ተዘከረነ ካላችሁ አስታውሰን ማለት ነው። ወይም ተዘከርክዎ ማለት አስታወስኩት ማለት ነው። መዘክሩ ካላችሁ ማስታወሻው። ለምሳሌ ለወንድሜ ማስታወሻው ይሆን ዘንድ ይህን አደረኩለት ማለት ብትፈልጉ መዘክሩ ለእሁዬ ካላችሁ የወንድሜ ማስታወሻ ማለት ነው። ወይም መዘክራ ለእሜ ካላችሁ የእናቴ ማስታወሻ እንደማለት ነው። መዘክር ማለት ማስታወሻ እንደማለት ነው። ይትዜከር ነቢሮ እንዘ ይሰግድ ጊዜ ስግደት ውእቱ ሰሙነ ሕማማት እየሰገደ እያስታወሰ ዘበእንቲአሁ የተከፈለለት ነገር ሁሉም ያስታውሳል። በአንቃይዶ ህሊና ሆኖ ማለት ነው። ለምን ምልአ ማለት ሙሉ እንደማለት ነው። ምልአ መዓልት በቤተ ከኒሳ መጽሐፍ ሲነበብ ነው የሚውለው። መጽሐፍ የሚነበውም ይሰማል፣ ስግደትም ይሰግዳል። ዝኩሉን ያህሎ እንከሰ አንትሙ በከመ እፎ ትትወከፍዋ ለይእቲ ሰሙን። እናንተስ በምን መንገድ ነው ለመዘጋጀት ያሰባችሁ ማለት ነው። ኢትርስኡ ንሕነ በአይለ መክፈልት ውእቱ። መክፈልት ማለት እድል እንደማለት ነው። በአይለ መክፈልት ካልኳችሁ እድለኞች ነን። ንሕነ በአይለ መክፈልት ውእቱ ንሕነ ምስሌነ ዘወይጠኑ ብዙሃ ሰባት ነበሩ። ምስሌነ ማለት ከኛ ጋር ማለት ነው። ምስለ ወልድኪ አንልም ከልጅሽ ጋር ማለት እኮ ነው። ወይም ምስሌሁ ካላችሁ ከሱ ጋር ማለት ነው። ምስሌነ ከኛ ጋር ዘወጠኑ ብዙሃ አበው ነበሩ። አበው አባቶች፣ ወእማት እናቶቻችን ነበሩ። አሃው ነበሩ ወንድሞች ነበሩ። አሃት ነበሩ። ባቱ ኢተክሎሙ ይርእይዋ ለይእቲ መዓት። ይቺ ቀን ግን ለማየት አልፈቀደላችሁም፣ ወደ ራሱ ወሰዳቸው። ንሕነ በአይለ መክፈልት ውእቱ ዘፈቀደ ለነ ከመ ናብዕል አው ከመ ናህልፍ። ለዚህ ጊዜ ይህንን ጊዜ እንድናሳልፍ ፈቅዶልናል። ወበእንተዚ ደልወነ ናኢኩቶ። አይኮተ ማለት አመሰገነ ማለት ነው። እናመሰግነው ዘንድ ይገባል ማለት ነው። ኢትርስኡ ገቢሮተክሙ። ሰብስክራይብ ማድረጋችሁን አትርሱ። ጽኑ ምስሌ ንጽና ህቡራ ወይም ንጽና አሃተኔ ካልኳችሁ አንድ ላይ ማለት ነው። አሃተኔ ወይም ህቡረ ማለት ትችላላችሁ። ህቡረ ማለት አንድ ላይ ማለት ነው። አሃተኔም ማለት አንድ ላይ ማለት ነው። እናንተ እስከ መጨረሻ ከኛ ጋር ስትቆዩ ለኛም ጥሩ ነገር ይሆንልናል። እናንተም ብዙ ነገር ታገኛላችሁ ማለት ነው። ዝሩ ሎሙ ሁልጊዜ እንደምላችሁ ዘረወ በተነውን ዝሩ ሎሙ ሼር አድርጉላቸው። ላይሬክቲክሙ ለአብያጽክሙ ብዙሃን አፍቃሪያነ ልሳነ ግዕዝ ሃለው በማእከሌክሙ በማዕከላችሁ ብዙ ግዕዝን የሚወዱ አሃው ወአሃት ስላሉ ማለት ነው። በአጠብልሎ ዝንቱ ይመስል። በአጠብልሎ ጠብለለ ማለት ጠቀለለ ማለት ነው። ተጠብለለ በጸርቅ አንልም። ተጠብለለ ጸርቅ ማለት ጨርቅ ማለት ነው። ተጠብለለ በጸርቅ አንለውም ለጌታችን በልደቱ ጊዜ። ልክ እንደዛው በአጠብልሎ ካልኩኝ በአጠቃላይ ማለት ነው። በአጠብልሎ ዝንቱ ይመስል እስኩ እግዚአብሔር ይፍቅድ ለነ እስከ መጨረሻው ለበረከት እንዲያደርግልን እግዚአብሔር ይፍቀድ ለነ።
እዝንቱ ይመስል ለዮም እዝኒ ያከለና ለዮም ይሄንን ይበቃናል። በእነ ዘጸናይክሙ ምስሌ እስከ ማይለቅት ከኔ ጋር እስከ መጨረሻ ስለቆያችሁ ጥቃ ሰባከሙ